ይህ የምትመለከቱት ግለሰብ ለ12 ዓመታት ያክል ራሱን ከሳተ በኋላ ሲነቃ የተናገረው ነገር ሁሉንም ያስደነገጠ ነበር። ያላችሁት ዜና አዲስ ዩቲዩብ ቻናል ላይ ነው። ዓለም ላይ ስለተፈጠሩ እውነታዎች የምንወያይበት ፕሌሊስት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዓለም ላይ ስለተፈጠሩ እውነታዎች ማወቅ ትችላላችሁ። ከቻናሌ መሸጋገሪያ በኋላ እስክመለስ ቪዲዮውን ላይክ እያደረጋችሁ ጠብቁኝ። ማርቲን የተወለደው በደቡብ አፍሪካ ከእንግሊዛዊ ቤተሰቦቹ ነው። ከ12 ዓመት እንቅልፍ በኋላ በመንቃቱም ጎስት ቦይ የሚል ተቀጽላ ስም ተሰጥቶታል። ማርቲን ሲወለድ እንደማንኛውም ሕፃን ጤነኛ ነበር። ለቤተሰቦቹ የመጀመሪያ ልጅ ስለነበረም ያደገው በእንክብካቤ ነበር። ነገር ግን ቀናቶች ቀናትን፣ ወራት ወራትን፣ ዓመትም ዓመታትን ሲወልዱ የዚህ ቤተሰብ ሕይወት ከባድ ሆነ። ዛሬ ቀኑ ማክሰኞ ነው። ማርቲን ከእንቅልፉ ሲነሳ ቀኑ እንደወትሮ ነው። ነገር ግን ጉሮሮ አካባቢ ህመም ይሰማው ነበር። ህመሙ ከባድ ስላልነበረ ማርቲን ትኩረት አልሰጠውም ነበር። ምንም ሳይል ወደ ትምህርት ቤት አቀና። በትምህርት ቤቱ ሲማር ከጓደኞቹ ጋር ሲጫወት ቆይቶ ወደ ቤት ይመለሳል። ቤት ሲደርስም ለቤተሰቦቹ ጉሮሮ አካባቢ ህመም እየተሰማው እንደሆነ ይነግራቸዋል። እነሱም ምንም ትኩረት አልሰጡትም ነበር። እንደ ሁልጊዜው ተጫውተው ቤተሰቡ ወደ መኝታ ክፍላቸው ይሄዳሉ። ምናልባት ይህ ለመጨረሻ ቀን በእግሩ የተጓዘበት ነው። ምክንያቱም ማርቲን በሁለተኛው ቀን ካልጋው ላይ መነሳት አልቻለም ነበር። ትላንት እንደ ቀላል ያየው የጉሮሮ ህመም ሙሉ ሰውነቱን ፓራላይዝ አድርጎታል። ከክፍሉ ውስጥ አለመውጣቱ ያስጨነቃቸው ቤተሰቦቹ ወደ ክፍሉ ሲገቡ ያዩትን ማመን አልቻሉም ነበር። ይኸውም ማርቲን ከዓይኑ ውጪ ሙሉ ሰውነቱ መንቀሳቀስ አይችልም ነበር። ወደ ሆስፒታል ወሰዱት። ነገር ግን ዶክተሮቹ ከዚህ በፊት የዚህ አይነት ነገር አጋጥሟቸው ስለማያውቅ ሊያድኑት አልቻሉም ነበር። በመቀጠልም ማርቲን ራሱን ይስትና ጥልቅ እንቅልፍ ውስጥ ይወድቃል። ታዲያ የተኛው ለአንድ ቀን፣ ለሁለት ቀን ወይንም ለአንድ ሳምንት አይደለም። ማርቲን ለ12 ዓመታት ያክል ራሱን ስቶ ኮማ ውስጥ ሆኖ ተኝቷል። ለ12 ዓመታት ያክል ማርቲን ኮማ ውስጥ ሆኖ በጥልቅ እንቅልፍ ውስጥ ወደቀ። ዶክተሮቹ ለወራት ቢጠብቁትም አልነሳ ስላላቸው በቤት ውስጥ ክትትል እንዲደረግለት በማድረግ ወደ ቤት መለሱት። በቤት ውስጥም ዶክተሮቹ ክትትል ያደርጉለት ነበር። ሰውነቱ የሚፈልገውን ምግብ እንዲያገኝ፣ ከሰውነቱ መወገድ ያለበት ነገርም በስርዓቱ እንዲወገድ ያደርጉ ነበር። ዶክተሮቹ በአንድ ወቅት በመሰላቸታቸውም ማርቲን በመርፌ እስከ ወዲያኛው እንዲያሸልብ ለማድረግ ቤተሰቦቹን አማክረው ነበር። ቤተሰቦቹ ግን ፍቃደኛ አልሆኑም ነበር። በተለይ የማርቲን እናት ሐሳቡን አጥብቃ ተቃውማ የማርቲን ሕይወት እንዲቀጥል አድርጋለች። አሁን ማርቲን ራሱን ከሳተ 12ኛ ዓመት ሆኖታል። የማርቲን እናትም ማርቲንን ለመንከባከብ እንደተለመደው ወደ ማርቲን ክፍል ትሄዳለች። ነገር ግን የማርቲን መኝታ ቤት ስትደርስ ያየችውን ማመን አልቻለችም ነበር። ይኸውም የማርቲን አይኖች ተገልጠው እጆቹ ይንቀሳቀሱ ነበር። የደስታ ጩኸቷን የሰሙት ቤተሰቦቹም ተሰብስበው ወደ ሆስፒታል ወሰዱት። ማርቲን በድጋሚ ሙሉ ሰውነቱን መቆጣጠር ቻለ። እጆቹም እግሮቹም መንቀሳቀስ ጀምረዋል። ነገር ግን አንድ ነገር ማድረግ ተሳነው። ይኸውም ማውራት ነው። ማርቲን ማውራት አይችልም ነበር። ቤተሰቦቹ ለማርቲን እየጻፈ የሚግባባበት ኮምፒውተርም ገዙለት። ታዲያ ለመጀመሪያ ጊዜ ይህንን ኮምፒውተር ሲጠቀም የጻፈው ይህንን ነበር። እስከ ዛሬ ድረስ የምታወሩትን አዳምጣለሁ የሚል ነበር። ይኸውም ማርቲን ራሱን በሳተባቸው 12 ዓመታት ሁሉ የሚወራውን ያውቅ ነበር። ቤተሰቦቹ ያወሩ የነበሩትን ሁሉንም ነገር እያዳመጣቸው ነበር። ማርቲን አሁን የልጅነት ጓደኛውን አግብቶ የአንድ ልጅ አባት ነው። ኑሮውንም በስነ ስርዓቱ እየመራ ይገኛል። ውድ የዜና አዲስ ተከታታዮች፣ በማንኛውም ሁኔታ ውስጥ ብትሆኑ ተስፋ እንዳትቆርጡ። ከማርቲንና ከቤተሰቦቹ ሕይወትም ይህንኑ ነው የምትማሩት። እኔ እዚህ ላይ ላብቃ። በሌላ ቪዲዮ ሌላ ጊዜ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ፣ ሁሌም አዲስ።